እንደሚፈልገው ሆና ቀርባ እንደምትፈልገው አርጋ ቀየረችው። እስራኤላዊ መስላ ቀርባ ፍልስጤማዊ ያረገችው። ኑሩን ጠላ አይደል የሚለው ሶምሶን አለችው። አቤት ይሄ ኃይልህን ካንተ አስወግደን ተራሶ እንዴት ነው ማረጋ አለችው። እንዴ ተብሎ ይጠየቃል እንዴ? ግን ያንተ ብትጠየቅ ምንድነው የምትለው? እንዴት አረገ ተራላ አርገ ብትባል እኮ ቸርች መተተናግረ ማሳገድ እንጂ አንተ መንገድ ተጠቁማለህ እንዴ? እንዴት አረገን ተራ እናርግ ስትለው ይሄ 7 ጉንጉን ይታይሻል በችካል ብቻ ኪዩ ይላታል። እሷ እኮ ለጠቅላላ ዕውቀት አይደለም የምትጠይቀው፣ ልገለው ነው። በድግምት ያልሞተ እስራኤላዊ በሽንገላ እኮ ነው የወደቀው። ሶምሶን የሚባል ሰው ታውቃላችሁ? መሳፍንት ከምዕራፍ 13 እስከ ምዕራፍ 16 ያለ እስራኤልን ነፃ ለማውጣት እግዚአብሔር በተለየ ሱፐርናቹራል ኃይል የሞላው ሰውዬ የከተማ የቅጥር በር የሚነቅል። ይሄንን ማንሳት እኮ ከባድ ነው። ሶምሶን እኮ የቅጥር በር የከተማ በር እኮ ነቅሎ ጥሎት ሄዳ አይልም፣ ወደ ተራራ ወስዶ ጣለው ነው የሚለው። መልሰው አምጥተው እንዳይሰሩት። ምን አይነት ፍጡር ነው? ወደ ተምና እየሄደ እያለ አንበሳ መጣበት ይላል። በእጁ ምንም የለም ይላል። አንበሳ ሲመጣ ሲወርድበት በእጁ ምንም ሳይኖር ሰው በእንትን ጠቦት እንደሚቆራረጥ አንበሳውን እኔ እንደዚህ አይነት ነገር ብትኖሩ ነው ምን መረዳት የምንችለው። ራሱ ቆራረጠው ይላል አንበሳውን። እጁን ግንጥል አንበሳ እንግዲህ አንበሳ ደቦሎ ይለው ወጣት አንበሳ ነው፣ አግሬሲቭ ነው፣ ሊበላው ነው የመጣው። ኤላዩ ላይ ያለውን ኃይል ቀበሮ ያዋራል እኮ አንተ። ቀበሮ 300 ቀበሮ ነው ሲል 300 ቀበሮ ከጫካ መጣ ይላል። ቀበሮ አንደርስታንድ ያደርጋል ኑ ሲል ቀበሮች መጡ። ሁለት ነው አላቸው። ሁለት አረጋቸው ይላል እኮ። ከዛ ጭራቸው ላይ አሰራ እንደ ወንጌል ስርጭት እንደማለት ሁለት አድርጎ ወደ ፍልስጤም እርሻ ላካቸው ይላል። ወደ ፍልስጤም እርሻ ሲልከው አንድም ቀበሮ ወደ ጫካ አልሄደም። ቀበሮ የሚገባው ቀበሮ የሚረዳ ቀበሮ አንደርስታንድ ያደርጋል። ወደ ጫካ ሄዱ እሺ ሲል ወደ ጫካ፣ ወደ ፍልስጤም እርሻ ሄዱ እሺ ወደ ፍልስጤም እርሻ። ቀበሮ የሚገባው ምን አይነት ኃይል ነው ላይ ያለው? እግዚአብሔር ያፈሰሰበትን ኃይል ይዩት። ሶምሶን ስሙኝ፣ በጥንቃቄ የተወለደ ነው። በጥንቃቄ ነው ያደገው። ያለ ጥንቃቄ ነው የኖረው። you have to be serious። እናቱ ወይን ሳትቀምስ ነው የወለደችው። በርግዝና የሚያረክስ ሳትነካ ከተወለደስ በኋላ እስኪያድግ የሚያረክስ እንዳይነካ ብለው ካደገ በኋላስ መንገዱን በወይን እርሻ መሃል አረገ ነው የሚለው። ባይዘው ምንም አይመስለው። የሞተ አንበሳ ከሞተ አንበሳ ሆድ ውስጥ ማር አውጥቶ በላ ይልና ወይ ነገር ቆንጆ ነው ብሎ ወስዶ ለአባቱ ሰጠ ይልና ከየት እንዳመጣ አልነገረውም ይላል። ለምን መሰለ? የሞተ ነገር መንካት አይቻልም፣ ናዝራዊ ነው። የሞተ አንበሳ ሆድ ውስጥ ማር አይደለም እንቁ ቢያገኝ ማውጣት አይችልም፣ ያረክሰዋል። ሶምሶንስ ምንም አይመስለው። ከሞተ አንበሳ ሆድ ውስጥ ማር አይደለም እንቁ ማውጣት አይቻልም። ለናዝራዊ አይቻልም። ማንም ሊችል ይችላል፣ ለናዝራዊ አይቻልም። ለክርስቲያን የተከለከለ እኮ ብዙ ነገር ነው ያለው። የተፈቀደው ባይዘው በጣም ትንሽና አንድ ነገር ብቻ ነው። ጌታን እየመሰሉ መኖር ብቻ ነው የተፈቀደልን። ሌላው በሙሉ ክልክል ነው ለኛ። በደንብ አሜን በሏ። በጣም you have to be serious። ህይወት ይጠበቅ። መንፈሳዊ ውጊያው እሱ ነው። ከዛ ቀጥሎ ቴሪቶሪያል የሚባሉት እነሱን በሙሉ እናወራለን። ይሄ ህይወቱ የተጠበቀ ሰው ነው እዛ ጋር ሄዶ መዋጋት የሚችለው። አያችሁ፣ አቅማችን የሚኖረው ህይወታችን ላይ። እግዚአብሔር የሚቀመጠው አቋምህ ጋር እኮ ነው። ጽድቅ ካራክተር የክርስቶስን ሲመስል እግዚአብሔር አብሮ ይቆማል። ክብር ለኢየሱስ ይሁን። ስለዚህ ሰይጣን ሶምሶንን ለመጣል 20 ዓመት ነው የሰራው። 20 ዓመት ሙሉ አልተወም። ሲሞክር ፌል ሲያደርግበት በ20ኛው ዓመት ደሊላን አዘጋጀለት። ደሊላን አዘጋጃት። ደሊላ መጣች። እንደሚፈልገው ሆና ቀርባ እንደምትፈልገው አርጋ ቀየረችው። እስራኤላዊ መስላ ቀርባ ፍልስጤማዊ ያረገችው። መኖሩን ጠላ አይደል የሚለው? ሶምሶን አለችው። አቤት ይሄ ኃይልህን ካንተ አስወግደን ተራሶ እንዴት ነው ማረጋ አለችው። እንዴ ተብሎ ይጠየቃል እንዴ? ግን
እንዴ አንተ ብትጠየቅ ምንድነው የምትለው? እንዴት አረገ ተራ ላርገ ብትባል እኮ ቸርች መተህ ተናግረህ ማሳገድ እንጂ አንተ መንገድ ትጠቁማለህ እንዴ? እንዴት አረገን ተራ እናርግ ስትለው ይሄ 7 ጉንጉን ይታይሻል በጭካል ብቻ ኪው ይላታል። እሷ እኮ ለጠቅላላ ዕውቀት አይደለም የምትጠይቀው፣ ልገለው ነው። ወደውም አይደለም እኮ የምትጠይቀው፣ ከጀርባው ዮሴፍ የተሸጠበት አይነት የ7 ባሪያ ዋጋ እኮ ተስማምታበታለች። 7 ጭካል ቸክላ ከተኛ በኋላ ሶምሶን መጡበት ስትለው ንቅልቅል አድርጎት ብድግ ይላል። ከዛ ደግሞ እንደገና እጅን ምንም ባልታሰረበት ገመድ ብታስሩ ይልታል፣ ብጥስጥስ ያደርገዋል። ጨዋታ አረጋው። ልገለው እኮ ነው እሷ። አንድ ግለሰብ ሶምሶን የሚባል ግለሰብ አይደለም፣ እስራኤልን ነፃ ለማውጣት ነው እግዚአብሔር። ኔሽን እኮ ከጀርባው አይቶበታል ይዞይ። ሰውየው ፌል ሲያደርግ ኔሽን ነው ፌል የሚያደርገው። እሱ ሲወድቅ እኮ ከጀርባው ስንት ህዝብ ነው አብሮ የሚወድቀው። እግዚአብሔር ነፃ ለማውጣት ነው ይሄንን ሁሉ ኃይል ላይ እንጂ ሱፐር ሂሮ ሊያደርገው ፈልጎ አይደለም። እግዚአብሔር ቢዝነሱ ከጀርባ ብዙ ነው። እግዚአብሔር እናንተን ወደዚህ ሲጠራችሁ ከጀርባችሁ ከተማ እኮ አለ። በጣም ብዙ ቤተሰባችሁ እኮ አለ። በጣም ብዙ በጨለማ ስራት ውስጥ ያለ ህዝብ አለ እኮ ከእናንተ ጀርባ። እግዚአብሔር እናንተን እዚህ አምጥቶ ሲሞላ ያንን ትውልድ ለመናጠቅ ነው እንጂ የተለየ ለማድረግ አይደለም። የተለየ የለም። አፍጥሮል ኢየሱስ ብቻ ነው ልዩ። መጨረሻ ላይ መኖሩን እስኪጠላ ነዘነዘችው። አትወደኝም አለችው። ቃል በቃል እንደዚህ ነው ያለችው አይደል? መሳፍንት 16 ላይ አትወደኝም አለችው። ብትወደኝማ የልብህን ትነግረኛለህ። አትወደኝም ስትለው የልቡን አውጥቶ ነገራት። እኔ ናዝራዊ ነኝ አላት። ከተወለድኩ ጀምሮ ጭንቅላቴ ላይ ስለታርፎ ያውቅ። ይሄን 7 ጸጉሬን ሙልጭ አድርገሽ ብታነሺው ተራሶ ነው ሆኖ ሲላት መጽሐፍ እንደዚህ ይላል። ባይዘው የልቡን አውጥቶ እንደነገራት አወቀች ይላል። የመጨረሻ እንደሆነ ሲገባት የፍልስጤም ገዢዎችን ጠርታ በቤቷ ጀርባ አቆመች ይላል። ከዛ ተኛና እጁን አስራ ላጨቱ። እሷ አይደለች መላጨችው፣ ጠርታ ሙልጭ አርገው ላጩትና ቀሰቀሰች። ሶምሶን መጡ የእስራኤል የፍልስጤም ገዢዎች ስትለው ብድግ ሊል ሲል እንደ ወትሮ መስሎት የሚል ቃል አለ። ሲነሳ አልቻለም ይልና አንድ በጣም የሚያስፈራ ቃል አለ። እግዚአብሔር ከርሱ ሄዶ ነበርና ይላል። ዋው ዋው! ሶምሶናይ ብዙ ቀይ መብራት ጥሷል። አንድ መብራት አይደለም ያለፈው፣ በጣም ብዙ መብራት ጥሷል። ከዛ ፍልስጤማውያን ያዙትና የዳጎን ቤተ ጣዖት ወፍጮ እንዲፈጭ አረጉት ይላል። እስራኤልን ነፃ ለማውጣት የተሰጠውን ኃይል የዳጎን ቤተ ጣዖት ወፍጮ ፈጨበት። ዲሴፕሽን በጣም ሲሪየስ ነው። አንድ ነገር ብቻ ልንገራችሁ ይብቃል። ሰይጣን ኢየሱስን ለመሸንገል ሞክሯል። ኢየሱስን ማቴዎስ ወንጌል ምዕራፍ 4 እና ሉቃስ ወንጌል ምዕራፍ 4 ላይ ትዝ ይላችኋል። እነዛ 3 ፈተናዎች የልጅ ፈተና፣ የካህን ፈተናና የንጉስ ፈተና ፈትኖታል ኢየሱስ። ኢየሱስን እንኳን ለመሸንገል አልተመለሰም። ኢየሱስን ለመሸንገል ካልተመለሰ እኔና እናንተ። ስለዚህ ኮንሺየስ ነው። አሜን ነው። ሰይጣን ኢየሱስን የመጀመሪያ የጠየቀው 40 ቀን 40 ሌሊት ከጾመና ከጸለየ በኋላ ተራበ ይላል። ሲራብ ፈታኝ ወደሱ ቀረበ የሚል ቃል አለ። ከ40 ቀን ጾም ጸሎት በኋላ አንተ ምን አይነት መንፈሳዊ ዓለም ነው አክሰስ ማድረገው ብለህ ስትጠብቅ ፈታኝ ሲመጣ አጥንት ላይ ቆዳ ተጣብቆ ረሃብ ከረሃብ አልፎ ማለት ነው። 40 ቀን ያለ ምንም የጾም አለ እዚህ ውስጥ አይኖርም። ቢኖር በጌታ አቀፍ ነው የሚሆነው። እንዴ ምግብ አይወስድም፣ ፈሳሽ እኮ አይወስድም እኮ ምንም እኮ አይወስድም። አየር ብቻ ነው የሚለው እኮ ምንም እኮ አይወስድም። ምንም ሚል እኮ አያርፍም። ከ27 ቀን በኋላ መሰለኝ እኔ እንጃ ቆይቷል በጣም ካነበብኩት። ከ27 ቀን በኋላ መሰለኝ ከሰውነት ውስጥ ያለ ገዳይ ነገር በሙሉ ይወጣል እና ሰውነት በጣም ሶፍት ነው የሚሆነው። ከ40 ቀን ጾም ጸሎት በኋላ ሰው ቢበላ ይሞታል። እንደ ልጅ ነው የሚሆነው። ባይዘው ረሃቡ ብቻ ሳይሆን መብላትም ነው የሚገል። ዳቦ አርገው ያለው እኮ ሊገለው ነው እንጂ ኃይልን አሳይ ብቻ አይደለም። ቀይሮ ቢበላም አይችልም ሰውነቱ። የእግዚአብሔር ልጅ ከሆንክ ይሄን ድንጋይ ዳቦ አርግ አለው። ቀስ ብሎ ነው የጠየቀው። የመጀመሪያው አዳም በሚበላ ነው የወደቀው። ሁለተኛው አዳም የቀረበለት የመጀመሪያ ጥያቄ የሚበላ ነው። ዘንድሮም በጣም ብዙ የምንጠየቀው የሚበላ ነው።
የመጀመሪያው አዳም ሁለተኛውን የመጠየቅ ዕድል አልነበረውም። በመጀመሪያው ወደቃ። ይሄኛውንም የእግዚአብሔር ልጅ ከሆንክ ድንጋዩን ዳቦ አድርግ ማለት ማቴዎስ 3:17 ላይ እኮ በእርሱ ደስ የሚለኝ የምወደው ልጄ ብሏል አብ። ልጁ ነው ያለው። አንድ ነው ጥያቄው፣ ውስጡ ሁለት ነው። የመጀመሪያው አይደንቲቲ ነው፣ ልጁ ነው ወይ ነው። ቀጥሎ ሁለተኛው ደግሞ ርቦታል፣ ኒድ ነው። የእግዚአብሔር ልጅ ከሆንክ ድንጋዩን ዳቦ አድርግና ብላ ሲለው፣ አይ ጌታችን እኮ የተለየ እኮ ነው በእውነት። እኛ ብንሆን መሬቱ ላይ ጭነን ነው የምንጸልየው። አንተ ድንጋይ፣ አንተ መሬት፣ እኔ እግዚአብሔር ሰው 40 ቀን ጾም ብለን አይለወጥም። አትታገሉ። ሽንገላ በዚህ መንገድ አይመለስማ። ጌታችን እኮ እያስተማረን ነው። እሱ መቀየር ምድር ብሎ የጠራት እኮ እሱ ነው። ዳቦኝ ቢላት ዘንድሮ ዳቦ ላይ ነበር የምንሄደው። ይችላል፣ ችሎታ አይደለም። ሽንገላ ላይ ሮያሊቲን ሳይሆን ሎያሊቲ ነው የምትጠቀመው። የእግዚአብሔር ልጅ አይደለም። በጣም ዋይዝ ሆነ እንደ እግዚአብሔር ቃል ነው የምትሄደው። እና እስቲ ዳቦ አርግ ሲለው ኃይሉ አለው። ግን እኔ ዳቦ እያረኩ አልኖርማ። ለእኔ ነው ፍለጋውን የሚተውልኝ። ሰው በእንጀራ ብቻ አይኖርም ከእግዚአብሔር አፍ በሚወጣ ቃል ጭምር እንጂ ተብሎ ተጽፏል ብሎ ዘዳግም 8ን መዘዘና ኢየሱስ መጣው። የእግዚአብሔር ቃል ሰይፍ አይደል? ይጠቀመዋል፣ ሬማውን ይጠቀመዋል። መዞ አረከው። እግዚአብሔር ያሳየ እግዚአብሔር ቃል እንዴት ኃይለኛ እንደሆነ ከኢየሱስ አፍ ደግሞ ሲሆን፣ አንደኛ እሱ የእግዚአብሔር ቃል ነው። ቀጥሎ ካፉ የሚወጣ የእግዚአብሔር ቃል ነው። የእግዚአብሔር ቃል ስብዕና ይዞና የእግዚአብሔር ቃል ንግግሩ ነው እንደማለት ነው። መዘዘ የእግዚአብሔር ቃል በእግዚአብሔር ቃል ሲመልስ ማለት ላጣረከው። የመጀመሪያው ግጥሚያ ሪንጉ ምድረ በዳ ላይ ነው የተዘጋጀው። መታው። ሲመታው ከሪንጉ ውጭ ወደቀ። ሁለተኛ ዙር ስላለ ደሙን ጠራርገውለት በረዶ አድርገውለት ሰይጣን ሁለተኛ ዙር ገባ። ሊጋጠም ሁለተኛ ዙር ገባ። ሁለተኛው ሪንግ የተዘጋጀው ደግሞ ቤተ መቅደስ አናት ላይ ነው። ከተማ እየተመረጠ ነው የሚዘጋጀው። ቤተ መቅደስ አናት ላይ ነው። ደግሞ ቦታ የሚመርጠው እኮ እሱ ነው። ምክንያቱም ፈታኙ ይዞት ወጣ ነው የሚለው። የፈለክበት እንጋጠም ብሎ ነው። የትም ኢየሱስ ያሸንፈዋል። በሜዳው ነው የሚያሸንፈው። ስለዚህ የልጅ ፈተና ላይ ያሸነፈው የካህን ነው። ሁለተኛው አዳለ ወሰደው። የቤተ መቅደሱ አናት ማለት ከመሬት 300 ጫማ ነው። በዛ ዘመን ከነበረው ከሄሮድስ ቤተ መንግስት ይበልጣል ርዝመቱ። ኢምፓየር ከኢምፓየር እንትኑ ይበልጣል፣ ከኢምፓየር ቢልዲንጉ ይበልጣል። ሰይጣን ደግሞ ኢየሱስን ይዞት የወጣው በቄድሮን ሸለቆ በኩል ነው። ወረድ ከማለት አትገኝም። ማንም አይፈልግም መቶ ቀባሪ እና ይዞት ጠርዝ ላይ ይዞት ወጣ። በጥቅስ አይደል ኢየሱስ መጥቶ የጣለው፣ ሰይጣን ጥቅስ ይዞ መጣ። ሁለተኛው ላይ አስቦ መጣ። ስሜታዊ ነው የመጀመሪያው ልጅ እንደሆነ እያወቅኩ ብሎ። ምክንያቱም ሰማይ ቅዱስ ቅዱስ የሚለው እኮ እሱን ነው። ወርውሮት እኮ ነው። መሬት እኮ ተገናኝተው ነው። ሰማይ እኮ ይተዋወቃሉ እንዴ! ፈጣሪው እኮ ነው። ምን እኔ ራሴ ምን ሆኜ ነው ልጁ ጎንክ ያልኩት እያወቅኩ ብሎ። ከዛ ሁለተኛ ዙሯን ሊጋጠሙ ቆሟል ሰይጣን። መዝሙር 91ን ጠቀሰ ሰይጣን። መዝሙር 91 እኮ የኛ ነች። ጠዋት አላት፣ ቀን አላት፣ ምሽት አላት፣ ቀትር አላት። 24 ሰዓት ነው ባይዘው። እኛ ለ24 ሰዓት አንዴ ብለናት ነው የምንወጣው። ከኛ ሊወሰደ ከኛ ሊወስዶ እግር ተሰነካክሎ እንዳትወድቅና እንዳትጎዳ ይጠብቁ ዘንድ ስላንተ መላእክቱን ያዛል ተብሎ ተጽፏል አለ ሰይጣን። እግዚአብሔር ይገስጸው። አሁን ጥቅስ ጠቅሶ የሚመጣ ሰይጣን ከባድ አይደል? አሁን የሆነ ነገር እያረጋ አሁን እኛ ምን ስለው አይነታውን ጭንቀት ያለው የሆነ ነገር ያለው ቢሆን ማንም አይታለልም፣ ዓለማዊም አይታለልም። ጥቅስ ጠቀሰ ሰይጣን። ይጠብቁ ዘንድ ስላንተ መላእክቱን ያዛል አለው ጌታ ኢየሱስ። አዎ አለው። ራስን ወርውር አለው። የሚጠብቁ ሆነ እስቲ ወርውር አለው። ነገሩ እኮ በሰዓቱ ይሆናል። እያዩት እኮ ሄደ ይላል አይደል? ኢየሱስ እያዩት እኮ ሄዷል። ይሄ ግን ቦታው አይደለም። ድንጋይ ዳቦ አድርግ አላረግም አለ። 5000 እኮ አብልቷል። ቦታ እኮ አለ። እንትኑ ኃይሉን የምትጠቀምበት ቦታ አለ። በእግዚአብሔር ቃል እውነት ውስጥ ቆመ ደግሞ ስታንድ የምትይዝበት ቦታ ደግሞ አለ። ሁሌ ያኛውን ልጠቀም አይሆንም። እንደ እግዚአብሔር ቃል መሄድ አንዱ ዲዘርኒንግ ስፒሪት እዚህ ላይ ነው የሚሰራው። ክብር ለኢየሱስ ይሁን።
ከዛ እስቲ ውደቅ ሲለው እንደዚህ ያለው ጌታ ኢየሱስ ክርስቶስ። ሰይጣን እንትን አጠቃቀሱ ይሳሳታል ብዙ ጊዜ አሌጎሪካል ነው። አስተካከሉ አተረጓጎም ጌታ አምላክን አትፈታተነው ተብሎ ደግሞም ተጽፏል። ይሄ መፈታተን ነው አለው። በቦታው እንጠቃለሁ በውሃ ላይ እራመዳለሁ ሲያስፈልጋል። ይሄስ መፈታተን ነው። አትፈታተኑት አለን። እኛንም የማይሆን ቦታ ሄደ እዘላለሁ ካልክ ጸልየን ወደ ጌታ እንሸኛለን። እንደሱ ነው የሚሆነው። የንጥቀት ቀን እንሄዳለን አንድ ላይ። እስከዛ ድረስ በሰላም መሬት ለመሬት በእግር እስከዛ እንበራለን። ምን ጥያቄ አለው? እውነት ነው እንበራለን። ግን አንድ ቀን አለ። እስከዛ በሰላም እየተጨባበጥን ህይወት እንዴት ነው አለ ወይ በረታ እውነት አይደል? እውነቴን አይደል የማወራው? የሆነ ዘመን በጣም ሩቅ የነበረ ሰው እኮ የሆነ ቀን ድምቆ አጠገብ ነው። ጌታ ይባረክ። እንትን እንድንሆን አንዴ መንፈሳዊ ብቻ ሳይሆን ጤነኛም እንድንሆን። አሁን አንዳንድ ሰው ብቻውን ላበላብ የሚሆን ሰው አለ። በቃ ይደክመዋል፣ በቃ ይላል። አያስፈልግም። ጎናቸው ያለ ሰው ሲምፕሉን በሉት። የሚተናነቀው ሰው አለ። ምን መሰለህ አፈና አረገኝ ይላል። ምንም ሰው በሌለበት ብቻውን ነው የሚታፈነው። ሙቀቱ ከውስጥ ነው። ቀዝቀዝ በሉ። ሰይጣን ብዙ ጊዜ የሚመታው ሲምፕሊሲቲ ነው። ፕራይድ ነው የሚከተው ሰው ውስጥ። በጣም ሲምፕል አይመስልም? አሁን ገዳይ ነው፣ መርዝ ገዳይ ከእግዚአብሔር ባይዘወይ ትዕቢተኛ ሰይጣን ምንም አያረገው። ሰይጣን ነው ትዕቢተኛ የሚያረገው። ትዕቢተኛን የሚቃወመው እግዚአብሔር ነው። ትዕቢተኞችን ይቃወማል የሚለው አየህ። እግዚአብሔር እጅ ላይ ያስበዋል፣ ሰይጣን ራሱ ይተዋል። ኧረ ይላል። ሰይጣን ራሱ ራቅ ብሎ ቆሞ ነው የሚያይ። ትዕቢተኛ ቆንክ እንዴት እንደምትቀጣ ቆሞ ነው የሚያይ ከሩቅ። ሰይጣን ራሱ ቢቀጣ እንደዛ ይቀጣህማ። ግን ጌታ ኢየሱስ ክርስቶስ ጌታ አምላክህን አትፈታተን ተብሎ ተጽፏል ሲለው ይሄኛውን እዚህም ላይ ድል አረገው። የመጨረሻና ሶስተኛዋን እሷ ልንገራችሁና እንጸልያለን። የመጨረሻዋ ላይ በተራራ አናት ላይ ወሰደው ይልና እጅግ በጣም ከባድ ፈተና ነው ይሄኛው። የዓለምን መንግስታት ከነ ክብራቸው አሳየው። በጣም ከባድ ነው። ዌልዝ የሀብታቸውን ክብራቸውን በሙሉ አሳየውና እንደዚህ አለው፣ ለምወደው ነው የምሰጠው አለው። እግዚአብሔር ይገስጸው ሰይጣን ኢየሱስን እንደዚህ አለው፣ ይሄን የምሰጠው ለምወደው ነው አለው። ኢየሱስን አስባችሁታል? እንዲህ ሲሸነግለው ለምወደው ነው የምሰጠው ይሄንን አለው። ምን ማለት ነው? ያው እንድትቀበለኝ አለውና ለምትወዱት መቼስ ብዙ ነገር በነፃ ነው። ለምወደው ነው የምሰጠው አለና ወድቀህ ብትሰግድልኝ 3 ዓመት ለፍተህ ያን ሁሉ ሲቃይ ተሰቃይተህ መስቀል ላይ ምናምን ብለህ ሲቃይም በልተህ ከምታድናቸው ማንም በሌለበት አንዴ ስገድልኝ። ገና ደቀ መዛሙርትም አልመረጠም ብቻውን ነው። አንዴ ስገድልኝና በአቋራጭ ለምን አልሰጠህም አለ። ባይዘወይ ለእኔ ተሰጠኝ ነው ያለው። የኔ ነው አለ ጌታ ኢየሱስ። ያንተ አይደለም አላለውም ባይዘወይ። ምክንያቱም ጌታ ኢየሱስ ክርስቶስ እኮ ራሱ ያለው ምንድን ነው? የዚህ ዓለም ገዢ አይደል ያለው። እኔ ተመልሼ እስከመጣ ያለውን ስርዓት የሚመራው እሱ ነው እኮ ነው። እና ለእኔ ተሰጥቶኛል አለ ይሄ ሁሉ እንድሰጠው ውደቅና ስገድልኝ ሲለው ኢየሱስ አይገርምም? ስገድልኝ ሲለው አንተ ፈጥሬ እኔ እኮ ፈጣሪ ነኝ ምን አላለው። ጥንቃቄው ነው ኢየሱስን እንዴት ኮንሸስ እንደሆነ ኢየሱስን በጣም ኮንሸስ ነው። ከእግዚአብሔር ቃል ውጪ ወሬ የለው። ለጌታ ለአምላክ ስገድ እርሱንም ብቻ አምልክ ተብሎ ተጽፏል ሲለው መጽሐፍ እንዲህ ይላል፣ ፈታኙ ከእርሱ ሄደ። ከዛ ኢየሱስ በክብር ወደ አገልግሎቱ መጣ። ከዛ በኋላ ነው ወደ ቅፍርናሆም ምኩራብ ገባ ይላል። ልክ ምኩራባቸው ሲገባ አጋንንቶች ይጮሁ ጀመር። አርክ ኤንጅሉ ነው አድል አድርጎት የመጣ አያችሁ። ይሄኛው ማለት የቀደመው እባብ ነው፣ አዳምን የፈተነው ማለት ነው። እሱን ድል አረገው። የመጀመሪያው አዳም ወድቋል፣ ይሄኛው አዳም ድል ነስቶት መጣ። ክብር ለኢየሱስ ይሁን።